ሰላም ቤተሰብ እንዴት ናችሁ? እኔ ደህና ነኝ። በአዲስ ቪዲዮ መጥቼላችሁ ቪዲዮ ከሀገር ቤት የምትመጡ ልጆች በጣም ጥንቃቄ አድርጉ። በደላላ የምትመጡ ይሄን ቪዲዮ ይሁን ተማሩበት። ሼር ስከራቢ ያረጋ ከእግሯ ላይ አውጥታ ልጅቷን መዳው ማተከብ በጥፊ ያለቻት ብልሽ ምን ትያለሽ? አልጃ ረገመች። ይኸው እንግዲህ የሚያደርግ ከሆነ ታዲያ አረቦቹ እንዴት አይደብድቡን? አረቦቹ እንዴት አይደብድቡን? አረቦቹ ከፎቅ ላይ መወርወራቸው ተወረወረ የሚባለው ነገር ምንም አይመስለኝም። ይሄን እያየው ማለት ነው። አንድ አረብ አንድ ሴት ልጅን ከፎቅ ላይ ወረወረች ቢባል ወላሂ አይሰማኝም። የሚሰማኝ አንድ ሀበሻ ሴትን ልጅ ስራ ወስዳ ልጅቷ ስላልተመቻት ስላልቻለች እንጂ ተቸግራ ነው የመጣችው። ሁላችንም የደሃ እናቴ እንጨት እየተሸከመች ነው ያሳደገችኝ። አውቃለሁ፣ እኔ በአይኔ በብረቱ አይቻለሁ። ገባሽ? እንዴት ነው ሴትን ልጅ አረብ ለማስደሰት ወይ ደግሞ አረቧ ተናዳጁና ስለሰደበቻት ብቻ ሂዳ አረቧን ለማስደሰት ጫማ ከእግሯ ላይ አውጥታ ልጅቷን በጥፊ ያለቻት? በጫማ ማለት ነው። ብዙ ነገር አለ በዱባይ ላይ። ዜጋውን ለሌላ ዜጋ እንደዚህ ያሳልፎ ይሰጣል። አያችሁ ክፋት። እሺ ይሄን እያየች አሁን መዳሟ ሌላ ሴት ተወስዶ ተሰጥቷታል። ልጅቷን ትቀጠቅጣታለች ማለት ነው። ለምን? እርስ በራሳችን እኔ ብሆን አላህ በሚያውቀው ፈጣሪ ነገ ሴት ልጅን ጌታን እየለመንኩ ነው ሴት ልጅ ስጠን ብዬ ማለት ነው። ፈጣሪ በሚያውቀው እኔ ብሆን ልጅቷን አጥፌ አይዞሽ መዳም ብርሽን ነው የምፈልጊ ወይስ ሌላ ሰው ትፈልጋለች እላለሁ እንጂ በፍጹም አንዲት ኢትዮጵያዊ ሀበሻን ወላሂ በጫማ አይደለም አልገለምጣትን። እሷ ጋር መምታት ካለብኝም የወንድማዊ ቅጣት መስጠት ካለብኝም እቤት ወስጄ ቀጣታለሁ፣ እህቴም ማለት ነው። ገባሽ? እና እንደዚህ አይነት ባለጌዎችን ማውጣት ስለምፈልግ ቪዲዮዋ ሲመጣልኝ ይኸውና እንዴት እንደመጣልኝ እና ቁጥሯንም ሰጥሻለሁ ማለት ነው። መጡ በምስጢር ነው የሰጡኝ። ደላላ ቤት ያሉ እህቶቻችን ናቸው። አላህ ይስጣቸው። ሲላት ሙባረክ አሉኝ። ካወቀች ይሄን ነገር ትገለናለች። ምስጢራችን እንዲወጣ አንፈልግም። ማን እንደሰጣ እናጋልጥማ። እኛ ልጅቷን ማዳን ነው እንጂ አለማችን። አቡዬ አምንሻለሁ፣ አንቺን አምንሻለሁ፣ ኧረ አምንሻለሁ በጣም እና እንደዚህ ያደረገ ወስደኝ እኔ ሀቢባ ጋር ብዙ ነገር ወስጄ ብዙ ችግሮች ውስጥ አስገብቻት እስካሁን አልወጣችም። ስለዛ እኔ ቢዚ ነኝ። እሷ ጋር ቁጭ ብዬ ማገዝ አለብኝ። ያለው ቻንስ ቪዲዮውን ለቃለሁ። አጋጣሚ ሆኖ አቢባ ጋር ይኸው ድምጽ ያለ አቢባ ጋር ከደረሰ ችግር የለውም፣ ቀርቤ እናገራለሁ፣ እናጋልጣለን። እንግዲህ ቪዲዮውን የፈለገ ነገር ይንጣብን ብዬ እንደዛ ተናግሬ ለቀኩ። ቪዲዮ ኦሪጂናሉን አሳያችኋለሁ። ሼር አድርጉ። ሁላችሁ መማር አለባቸው። እዚህ ሀገር ያሉ ሴቶች በተለይ እኔ ወንድ ልጅ ሴትን ደፈረ፣ ወንድ ልጅ ሴትን መታት፣ ወንድ ልጅ ሴትን ያሰቃየ ቢባል ትንሽ አላለን በቃ እናቱን አይወድም ምናምን። ደላሎች ይራራሉ፣ ከሴት ደላሎች የወንድ ደላሎች ይራራሉ። የወንድ ደላሎች የሴት ደላሎች በጣም ጨካኝ ናቸው። አረቧን ለማስደሰት በአረቧ ፊት ሰራተኛን በጥፊ ይመታሉ፣ ይታፋሉ፣ ጫማቸውን አውልቀው ይማታሉ። የሴት ደላሎች የወንድ ደላሎች ይራራሉ። ከነሱ የወንድ ደላሎች ይሻላሉ። አረብኛን በደንብ አያውቁም፣ ከአረቦቹ ጋር ማያሽቃብጡም። የሴት ደላሎች ግን መዳሟን ይኸውና አቡዬ ተፈጥፋሉ። ኦሪጂናል ቪዲዮውን ይኸውና እንዲህ እየተሰቃየች አላህ ዱንያ አኺራ ያሰቃያት። እንዲህ እየተሰቃየች ስኬት ቤተሰቦችሽ ካላኩ አልክሽም ብላ ማለት ነው። የሴት ደላላዎች ይቅርታ አድርግልኝ አቢባ፣ እኔ ሴት በጣም ክብር አለኝ ለሴቶች፣ እናትም ስለሌለኝ የሴት ደላላዎች ባለጌዎች ናቸው። ባለጌ እኔ ነኝ ያልኩት። ሙባረክ እንዲህ እየተሰቃየች እስኪ እንዴት ነው ትኬት ቆርጣችሁ ላኩ የሚባለው? እንዲህ ወድቃ ቤት ውስጥ ማለት ነው። ከዚህ በላይ በደል የለም። እህቷ እዚህ ጋር አለች፣ ወይኔን እያየች ነው እህትዬው። አዎ እንደዚህ እየለመነቻት እየመጣች ፓስፖርቷን ደርሶኛል፣ አሁን ሁሉም ነገር ደርሶኛል። እንኳንም አንቺ ጋር መጣ። ቁጥሯን ይኸው አሁን ጀባልሻለሁ፣ የፈለግሽውን አድርጊ። በጣም የሚያሳዝነው ነገር ደጋግሜ የምናገረው እዚህ ሀገር ያላችሁ ቢሮ አለን፣ የዘረፋ ቢሮ። እናንተ ያላችሁ የሴቶችን ማሰቃያ ቢሮ ፍቃድ ነው ወሰዳችሁት እንጂ ሴትን ልጅ ለመጥቀም አይደለም። ባለጌ ናችሁ በጣም ማለት ነው። ሀቢባ 24 ሰዓት ደሞዝ ሳይከፈላት ጥሩ ስም ሳንሰጣት
እዚህ ጋር ሌባ እያልናት ስንት ነገር እያልናት ቁጭ ብላ በሴትነቷ ኮርታ ሴቶችን ወንዶችን እያገዘች ባለች ሰዓት እናንተ ግን ብር ተቀብላችሁ ከሀገር አምጥታችሁ እያደረጋችሁ ያላችሁትን ሴቶችን ብሔር ሳለዩ ሃይማኖት ሳለዩ እያሰቃያችሁ ያላችሁ ታሪፍ አራዳችሁ ነው የምለው። ምንም አልልም። ሌላ ነገር ያው ቁጥሯን ልክልሻለሁ። ባለጌ እኔ የምልሽ መሲ ሚውትሽን አብሪ አንዴ። እህትሽ ናት ግን ቪዲዮውን አይተሽዋል በደንብ አይደል? እርግጠኛ ነሽ እህትሽ ናት አይደል? 10 ዓመት ስለሆነው ቆይ ፓስፖርት ላሳይሽ። ፓስፖርት ፎቶ አላሳ ፓስፖርት ይዘጋል። ፓስፖርቱን እዚህ በዋትስአፕ ላክልኝ። ፓስፖርት ይዘጋል። ፐርሰናል ኢንፎርሜሽን ብሎ እቺ ማናት? ደላላዋ ናት ወይስ የሷ ነው? ደላላዋ ናት ወይስ የሷ ነው? ዛሬ ነው የመጣልኝ። ይሄ ደላላዋ ናት ወይስ ፎቶ ነው? መሲ ሚውትሽን አብሪ። አታቂ ሚውት ማብራት እንዴ? አትሰማም እኮ እህትየው። ሚውትሽን አብሪው እናቴ።